የስትንፋሴ መቁረጫ ገመድ ነው እዚህ ተንጠልጥሎ የማየው። የበላይነህ የሞት መቀጣጫ እርከን መሰላል ነው እዚህ የማየው። ገንባው የጥላት መርዶ የትራስ ልሳኔ ይናገር። በላይነህ የወንዶች ቁና እንኳን ለነጭ ገመድ ለሺህ ጠመንጃ ማልደ ነበር። በላይ ዘለቀ ዘመን ተሻጋሪ ስመጠር አርበኛ ሲሆን በምድር ጎጃም ላይ ለ5 ዓመታት ያህል ከፋሽስት ጣሊያን ጋር በተደረገው ትንቅንቅ እንደ ተራ የጓድ መሪ ተጋድሎውን ጀምሮ በአጭር ጊዜ ውስጥ እንደ መብረቅ አስፈሪ ነጎድጓድ መሆን የቻለ ነገር ግን በድል ማግስት የጠፋ አንጸባራቂ ኮከብ ነው። 1902 ዓመተ ምህረት የተወለደው በላይ ዘለቀ አባቱ ሰው ገለሃል ተብሎ በሁለት ወንድ ልጆቹ ፊት በስቅላት ተቀጣ። ከዚህም ቀን ጀምሮ ጥቃትን በበቀል ማወራረድ የበላይ ሁለተኛው ተፈጥሮ ሆነ። ቁጭት ከጥፍሩ ጀምሮ የሚነዝረው ትንታጉ በላይ ዘለቀ ጥቂት ዘመዶቹን አስከትሎ ወደ አባይ በረሃ ለመውረድ ጊዜ አልወሰደበትም። ይህ የሆነው እንግዲህ ቅድመ ጣሊያን ወረራ ጊዜ ነበር። ይህ እንዳለ የጣሊያን ኢትዮጵያን መውረር ዳሩ ቤቴ ብሎ አባይ በረሃ ለከተመው አባ ኮስትር በላይ ወደ ላይኛው ሰገነት የሚያወጣው የክብር መሰላል ነበር። ጀግና በክፉ ቀን ይወለዳልና በላይ ዘለቀም ፋሽስቱን ለመዋጋት ከውሳኔ ላይ ይደርሳል። ይህ በሆነ በጥቂት ቀናት ውስጥ ከማርቆስ ወደ ብቸና የሚጓዝ የጣሊያንን ጦር ሙሉ በሙሉ በመደምሰስ ከፍተኛ የሆነ የነፍስ ወከፍ መሳሪያን ታጠቀ። ተከታዮቹም ይበልጥ መሳሪያና በላቀ ብሔራዊ ወኔ አስታጥቆ የጥቃት ወረዳውን በማስፋፋት በወሎ በድፍን ጎጃምና በሸዋ ምድር በድል ምንጣፍ ላይ የሚራመድ የማይቆረጠም የብረት አለሎ ሆነ። እንደ ድካማቸውም ፍሬ እንደ ብርታታቸው መጠን በጀግንነት ለተከተሉት አርበኞቹ ቀኛዝማች ፊታውራሪ ደጃዝማች እንዲሁም ራስ እያለ በማዕረግ አንበሸበሻቸው። ለሁሉም ማዕረግ ሲሰጥ እሱ ግን አንተስ ተብሎ ሲጠየቅ እናቴ አንዴ በላይ ብላኛለች ይል ነበር። የነጻነት ቀን ስትመለስና የወደቀችው ባንዲራ ስትነሳ ንጉሡ ቀዳማዊ ኃይለ ሥላሴ ሲመለሱ የበላይ ዘለቀ ጦር በሚያስፈራ ግርማ በንጉሡ ፊት ላይ ያለማቋረጥ ለሰዓታት እንደ አባይ ወንዝ ፈሰሰ። በአርበኞቹ ብዛትና ወኔ የተደመሙት ንጉሡ ምን እንዳደርግልህ ትፈልጋለህ ሲሉ ጠየቁት። ጀግናው በላይ ዘለቀም እኔ ምንም አልፈልግም፣ ነገር ግን ለእነዚህ አርበኞች የሰጠኋቸውን ማዕረግ ያጽኑልኝ ነበር ያላቸው። ከዚህ ጊዜ በኋላ ነበር በበላይ ዘለቀ ላይ የውስጥ ባንዳዎች ሴራ እያሴሩ ለሞት የዳረጉት። በመጨረሻ ሰዓት ላይም ወደ ተዘጋጀለት የሞት ገመድ ሲያመራ አንቺ ሀገር ወንድ ልጅ አይብቀልብሽ ብሎ የወንድ ቁናው በላይ ዘለቀ ከወንድሙ እጅጉና ከሌሎች አርበኞች ጋር በጥር 4 ቀን በ1938 ዓመተ ምህረት አዲስ ከተማ ላይ ተሰቀለ። በላይ ዘለቀ የኢትዮጵያው ትንታግ አርበኛ። ጀግንነትን ይታደሉታል እንጂም አይታገሉትም። በላይ ዘለቀ የተወለደው በጎጃም ክፍለ ሀገር በቢቸና አውራጃም ለምጨን በተባለ ቦታ ነው። ዘለቀ ላቀው የበላይ ዘለቀ አባት ቢቸና የጎጃም ሰው ሲሆኑ እናታቸው ደግሞ ጫቃታም የወሎ ሰው ናቸው። በ1916 ዓመተ ምህረት ማለትም በላይ ዘለቀም የ14 ዓመት ልጅ ሳለ አባቱ ዘለቀ ላቀው በፊት አውራሪ ቢያለ በተባለ በራስ ኃይሉም የጸጥታ አስከባሪ አማካኝነት ተገደሉ። በላይ ዘለቀም በአባቱ መገደል ስሜት ተኩስ እየተማረ አደገ። የአባቱና አስማሰሩ ጅግራ ጠመንጃንም ይዞ ወደ አባቱ ሀገር ወደ ለምጨን ቢቸና ተሻገረ። አባቱ የተገደለበት ጎረምሳ ዳኝነት እንዳይሻ ዳኛው ራስ ኃይል ሆኖበት የቀረው ምርጫም በቀል ብቻ ነበር። በዚህ መካከል ግን ወራሪው ጣሊያን መጣ። ሚያዝያ 8 ቀን 1928 ዓመተ ምህረት ለቀኛዝማች መሸሻም ጣሊያን መሳሪያ በአውሮፕላን አወረደላቸው። ለቀኛዝማች መሸሻም የድዋ ከተማ ሰፍረው ህዝቡን መሳሪያ እየነጠቁም ማሰቃየታቸውን ቀጠሉ። ልጅ በላይ ዘለቀ ግን የሁሉ ግፍ ስላበሳጨው ከቀኛዝማች መሸሻ ሰዎች መሳሪያን እየነጠቀም ወደ ጫካ ገባ። አዛኝ ሮሮ የጸባይ ባለቤት አስተዋይነትን የታደለ ተኩሶ የማይስተው የባንዳው መድኃኒት በላይ ዘለቀ ባገኘው አጋጣሚ ሁሉ የጣሊያንን ጦር ከመሬት ይደባልቀው ጀመር። ፍርሃት ግንባሩ ላይ የማይታይበት ወጣቱ ባለ ግርማ ሞገስ ለባንዳዎች አስቸጋሪ፣ ለጣሊያኖች የእግር እሳት በመሆንም ነጋሪት እያስጎሰመ ጣሊያንን በጀግንነት ተዋግቶ ሀገሩን ነጻ ወጣ። ጀግናው በላይ